ጾም ማለት ሆድን ማስራብ ብቻ ይመስላችኋል? ከምግብ መከልከል በስተጀርባ ያሉት መንፈሳዊና ተፈጥሯዊ ምስጢራት ግን እጅግ ይገርማሉ። ዛሬ ስለ ጾም ሰምታችኋቸው የማታውቋቸው 5 አስገራሚ ነገሮች እነግራችኋለሁ። አንደኛውና ትልቁ ምስጢር ጾም ሰውን ከመላእክት ጋር ያመሳስለዋል። መላእክት አይበሉም፣ አይጠጡም፣ ሌሊትና ቀን ፈጣሪያቸውን ያመሰግናሉ። እኛም ስንጾም ለጥቂት ጊዜም ቢሆን ከሥጋዊ ፍላጎት ተላቀን ምድራዊ መላእክት እንሆናለን። ለዚህ ነው በጾም ወቅት የጸሎት ጣዕም የሚጨምረው። ብዙዎች ሥጋ የምንተወው ለማዘን ብቻ ይመስላቸዋል። ነገር ግን ዋናው ምክንያት ወደ ቀደመው የገነት ምግብ ለመመለስ ነው። አዳምና ሔዋን ገነት ውስጥ ሳሉ ምግባቸው አትክልትና ፍራፍሬ እንጂ ሥጋ አልነበረ። ስንጾም እኛ የገነት ሰዎች ነን እያልን ተፈጥሯችንን እናስታውሳለን። በቅርቡ ሳይንቲስቶች ኦቶፋጂ የሚባል ግኝት አግኝተዋል። ይኸውም ሰው ሲራብ የሰውነቱ ሴሎች በውስጣቸው ያሉትን ዝገቶችና በሽታዎች በልተው ያጸዳሉ። ቤተ ክርስቲያናችን ግን ይህንን የሰውነት እድሳት ከ1000 ዓመት በፊት በጾም ሥርዓት ደንግጋልናል። ጾም ለነፍስ ብቻ ሳይሆን ለሥጋም መድኃኒት ነው። አጋንንትን ማሳደጃ ጦር መሳሪያ ነው። ጌታችን ኢየሱስ ክርስቶስ ይህ አይነት ክፉ መንፈስ በጾምና በጸሎት ካልሆነ አይወጣም ብሎናል። ጾም በሰውነታችን ዙሪያ የእሳት አጥር ያጥራል። ስንጾም ሥጋችን ሲደክም ነፍሳችን ትጠነክራለች። ጠላት ዲያብሎስ ደግሞ የጠነከረች ነፍስን አይቋቋምም። ትልቁና አስገራሚ እውነት ይህ ነው። በጾም የምንቆጥበው ምግብ ለእኛ ሳይሆን ለተራቡት እንዲሆን ቤተ ክርስቲያን ታስተምራለች። ካፋችን ቀንሰን ለሌላው ካልሰጠን ጾማችን መንፈሳዊ ረሃብ እንጂ በረከት አይኖረውም። ጾም የፍቅር መንገድ እንጂ የጭንቅ ቀን አይደለም። ዛሬውኑ በጾምህ ውስጥ ምጽዋትንና ጸሎትን ጨምር። ለሁላችንም የጽናትና የበረከት ጾም ይሁንልን። አሜን።